ሲጀመር እጮኝነት ባቆምን በ4 ወራችን ነው አረገዝኩ ያልሽ ልክ ነኝ ካንተ ከተለያየው በኋላ ማንንም ወንድ አላውቅም ተይ ባክሽ ስማቸውን ነው ማታየው ቀለድክ በቃ እኔ የትኛው በጎ አድራጎት ነኝ የሰው ልጅ ማሳድገው ልትክድ ባልሆነ ሽምጥጥ ሲጀመር ቆጥረሽ አላስረከብሽ ጭራሽ የሸማቾች ዘይትና ሳሙና መሰለል አንተ ቆጥሬ ማስረከበ አዎ ንብረት ነው እኔ ደግሞ ቆጥሬ ባልተረከብኩት አልጠየቅም ወደድክም ጠላህም ልጅ ነው ለማሳደግ ተዘጋጅ ተይ ባክሽ እኔ ራሱ አላደኩም እንኳን ልጅ ላሳድግ ሲጀመርኩ እኔ አንቺ ታሳድጊኛለሽ ብዬ ነበር የመጣሁት አሁን ግን በቃ ስትል እናት ለመቀየር ገደዳለሁ እናት ከመቀየር በፊት ህይወትን ቀይሬ ወደ ሰማይ ነው መልክ አርጎት ነው በሰው እጅ እኮ ከሞትኩ ቀጥታ ገነት ነኝ አታፍሪም እኮ አንቺ እዛም ትመጫለሽ እርኩስ ወዴንም ትሄደው ማንንም እኮ ነው ባጋምላክ ደግሞ እንደሆነ ነው መስሮጠው የትመቸን ያገኘዋት እቺ ኧረ በስመ አብ ይቅርታ እዚህ ሰፈር ማሳጅ ቤቱ የቱ ጋር ነው እንዳጋጣሚ ነኝ ወደዛ ነበር ስለዚህ ልሸኝሻ እሺ ደርሰና እዚህ ቅርብ ነው አንዱ ኮብልስቶን አጠፍ እንዳልሽ ነው ስራ አሪፍ ነው ጥሩ ነው ደግሞ በጣም ቆንጆ ነሽ አልደረስንም ማሳጅ ቤቱ ጋር ኧረ ደርሰናል ብዙ አይርቅም ትንሽ ነው የቀረው ትንሽ በስቺ ጋር ታዲያ በስቺ ጋር ምን ልትታሺ ነው አዎ ትንሽ ጀርባዬን ብርድ ነገር የዘንድሮ ብርድ እኮ ባለጌ ነው ታንግ ይሰራል ከጀርባ በዚህ ጋር ታጠፊ በዚህ ደርሰናል ይኸው እዚች ጋር ቅርብ ነው በቃ እሺ በቃ እኔ ቤቴ ደርሻለሁ ማሳጅ ቤቱስ እንግዲህ ሌላ ሰው ጠይቄ አባቀው አልነግርሽም ነበር አስቸኳይ ከሆነ ግን እኔ ላሽሽ እችላለሁ እጄ መድኃኒት ነው እንዳማከሴ በይ በቃ መልካም ቀን This is the end ስሜንች 200 ብር አልሞላ አረባክ ትንሽ ታገስ 50 ብር ይቀረኛል እንዴት እስካሁን አሰሪ ቆይ አንቺ እዚህ የምትቀመጪው ለስራ ነው ወይስ ወንድ እንዲያይሽ ምን ማለት ነው ወይ አንተ ስራ ነው ቤት ልቀመጥ ምን አልሽ አንቺ እኔ ነኝ ጉሊት የምቀመጠው ታዲያ መቼ ነው ቀሚስ የምታለብሽኝ ባክሽ እሺ አሁን ሰዓት ደርሷል ልጁን ከትምህርት ቤት አምጣው ራስሽ አምጪው እኔ ጊዜ የለኝም ለልጅ ጊዜ የሌለ አረቄ ቤት ለመሄድ ነው እንዴት ነው ተዳፈርሽኝ አንቺ ማርቲ እንዴት ነሽ እንዴት አልክ ቴዲ እግዚአብሔር ይመስገን ዛሬ ባለቤቴ ብዙ ነገር ነው ላከችኝ እንዴት ናት የበረታች ነው በርትታለች ህፃኑም እኮ 2 ወር ነው ዛሬ ደግሞ ቀና ሳቲ ነው እንደምታወሪኝ እሺ ቲማቲም ነጭ ሽንኩርት ዝኩኒም ምስርም አለሻል አንዳንድ ወንድ ተብዬ ነው ወይ ሚስት ወይ ባል አይሆን እንዲህ እየተርመጠመጠ ነው የሚያስነቀ ምን አልከኝ ቴዲዬ እንዴ ምንድነው ፊትሽ ምን እባክህ ትናንትና ማታ ቀይዤ ወደኩ አይ ማርቲ የራሺያና የዩክሬን ጦርነት ላይ ነው እንደወደቅሽው ምንድነው 10 ጊዜ ማርቲ የምትለው ስሟ ማርታ ነው ባሏ ፊት ማቆላመጥ አይተበቅበምሽ አርፈ ቲማቲምን ግዛና እዛ ወጥን ወጥ ያልከው ታሸማቀኝ ፈልገ ነው ሱማ ወንድነት ይጠይቃል ወንድ ለካ ባሏ ነው እኔ እኮ እዚህ ሁሌ ተጎልተ ሳይ አልሸጥ ያለቃ ነው የምትመስለኝ ቴዲዬ ምን ነበር ያልከኝ ልስጥ ቴዲዬ አንቺም ቴዲዬ ብለሽ ነው እንደምታቆላምጩ ኧረ ተው ሞገስታው ሞገሴ ብላ እንዳታቆላምጥ ሞገስ አልሆንካት መቼስ ሞገስ ለመሆን ቀሚስ ለብሼ ካሮት ስፍቅ አልገኝም ለዛ ነው የሚስትህን ፊት እንደፈጣን ሎተሪ ስትፍቅ የምትኖረው እሱ የባል ወጉ ነው እሺ ቀለብ ሰፍሬ ማኖራት ሚስቴ ላይ የፈለኩትን የማረግ መብት አለኝ ዘመንህን እዚህ ተጎልታ እሷ ስትቀልብ ነው ማየው ነው ቀለቧ ቦክስ ነው በቃ ቴዲ ሌላ ቦታ ሄደና ግዛ በቃ አንተ ዛሬ ኧረ ስጩ
ሚስቱ ጭኑ ስር ገብታ ነው የምትመዘልገው። እኔ ሚስቴን ለመታት ይቀርና አንድ ቀን እንኳን ኃይለ ቃል ተነጋግረን አናውቅም። ወጣውጡንም ዱላውንም ትችለዋለህ ማለት ነው። እንዳንተ ድንጋይ ላይ ተቀምጬ ፀሐይና ቁር ሲደበድበኝ ከሚውል እሱ አይሻልም? ትንሽ መስመር ያለፍካል መሰለህ። ምን ልትሆን? ሞገስ ቴዲዬ፣ ኧረ እባካችሁ አሁን የእውነት ሞገስ ልትሆን ነው። አየህ፣ ለቤተሰብ ሞገስ የምትሆነው ያንተንና የልጅህን ህይወት ለማቅናት የምትዳክርን ሴት በር ዘግቶ በመደብደብ ሳይሆን እንዲህ በአደባባይ የቤተሰብን ክብር በማስመለስ ነው። ባለቤትን አይቻት ነበር። የት ሄደች? ልጃቸውን ልታመጣ ትምህርት ቤት ሄዳለች። መልካም። አቶ ሞገስ ለጊዜው ለሰራው ወንጀል ማረሚያ ቤት ትቆያለህ። ማረሚያ ቤት? አቶ ቴድሮስ ለጊዜው ወደ ቤት መሄድ ትችላለህ። እሺ። ይቅርታ፣ ጥላይ ልትሄድ ነው እንዴ? አይ አብሬ ላድር። ይቅርታ። ይልቅ ቀልዱን ተውና ይቅርታህን ለእኔ ሳይሆን እጆች ማታ ማታ የታይሰንን እጅ ካልሆንም ብለው ፊቷን ላበለዟት ለሚስት አድርገው። አሁን አዲስ የሥራ እድገት አግኝተዋል። እንኳን ደስ አሎት። ይህንን ወርቅ የሆነ ቢሮ በአንዲት ቃል እንዴት ይገልጹታል? ይህንን ቢሮ በአንዲት ቃል መግለጽ በጣም ንቀት ነው። ምክንያቱም አይመጥነውም። ደግሞ ይሄ ቢሮ ነው እንዴ? እዚህ ቢሮ ውስጥ ስንቱን አዝለን፣ ስንቱ እየኮረኮመን፣ ስንቱ ከጀርባችን እያሴረ፣ ስንቱ እየገላመጠን፣ ስንቱን እያጎረስን እዚህ ደረጃ እንደደረስን እኔና ፈጣሪ ነው የምናውቀው። ለዚህ ቢሮ ሰው ደግሞ ሳይሆን እንደ በርበሬ መደለዝ ነው የሚያስፈልገው። ለነገሩ አሁን ሹመት አግኝቻለሁ፣ አዳሜ ይደልዝሻለሁ። መደለዝ ሲሉ ምንድነው? አዲሱ አስተዳደር በዚህ መልኩ ይቀጥላል። ተባረከ ይሁን። ይሄው የኔ ፍቅር፣ ይሄው የኔ ፍቅር። ምንድነው ይሄ? 30 ደረቅ እንጀራ አማርኛ አላልሽ? ወጡስ? ስለወጡ አልተነጋገርም። እኔ ደረቅ እንጀራ አማርኛ ስል ወጡ መሙላት ያንተ ኃላፊነት ነው። የጎደልን የሚሞላ ፈጣሪ ብቻ ነው። ይሄንንም የመስሪያ ቤት ጓደኞቼን የዝን አንዳንድ እንጀራ አምጡልኝ ብዬ ነው ተቀብዬ መጣሁ እንጂ በእኛ ኑሮ 30 ደረቅ እንጀራ ላመጣልሽ ደፋር። እንደ ሚኒስቴር በሞተረኛ ነው ታጅቤ መጣሁት አይደለም? አንተማ በዚህ አይነት ራስን ስታጠፋ ማየት አማሬን ብለህ ላታጠፋ ነው ማለት ነው። ምን በወጣኝ? ጠፍቻለሁ እኮ ያለው ነው እንደሚመስልሽ? አንቺን ያገኘው ጊዜ ነው የጠፋሁት። ቆይ አንቺ ያረገሽው ሂትለርን ነው እንዴ? አምሮትሽ እንዳለ ጥፋት ብቻ። ድሮስ ያንተ ልጅ አይደል? ምን ነው ያኔ እንደ አነር ተነፋፍተ ላይ ላይ ስትሰፍር ትዝ አላለ? ስድ የዛኔማ ራሴን መች አውቅ ነበር። እንደውም ቁርጥህን ወቅ። ውሽም አምሮኛል። ግማሽ አምሮቴን ስነግረህ ግማሹን አንተ ሙላው ብለሽኝ ነበር። እኔም እኮ አልነግርሽም ብዬ ነው እንጂ አምሮኛል። ምን ፍቺ? ሲጀመር ልጁ እኔን አይመስልም። በምን አባህ አወቅ? የእርግዝና አራጅሽ ላይ አይቼዋለሁ። እኔ ቀይና ራስታ ልጅ ልወልድ አልችልም በፍጹም። እናማ እንጀራዬን ይዤ እሄዳለሁ፣ ሌላ ኑሮ መሰረታለሁ እንጂ ቢያንስማ 15ቱን እንጀራ አስቀምጠህ ነው የምትሄደው። ውርሴ ነው። ተይ እባክሽ መጋዣ። እሺ ቢያንስ ሀፋፍ እንካፈል። ውሽማሽ ያኖርሽ። ኧረ ሀፋፍ እንካፈል። ይሄንን ታክሲ ስናስመጣ ዋናው ዓላማችን ማትረፍ ሳይሆን ሳይማር ያስተማረንን ማህበረሰብ ማገዝ ነው። ከተመዘገቡት 1 ሚሊዮን ሰዎች ውስጥ በመጀመሪያ ዙር መኪናው የደረሳቸው ሰዎች 4 ናቸው። 4ቱ ደግሞ ከእርሶ ጋር የቅርብ ግንኙነት ያላቸው እንደሆኑ ደርሰንበታል። እዚህ ላይ ምን የሚሉት ነገር አለ? ማንጓጠጡ ይቆየንና አሁንም ቢሆን መኪኖቹ ጅቡቲ ወደብ ነው ያሉት። መኪኖቹ ወደ ኢትዮጵያ መግባት አፍረው ነው? ስርዓት ይኖር። ሌላ ጥያቄ? የኔ እንኳን ጥያቄ ሳይሆን እንዲሁ ስሜቴን ለመናገር ያክል ነው። የምታስመጡትን የመኪና ሞዴል አይቼዋለሁ። በጣም ድንቅ ነው። ህዝባችሁን ለማገልገል ምን ያህል ርቀት እንደሄዳችሁ የሚያሳይ ነው። በዛ ላይ ደግሞ ዛሬ ለኛ የምትሰጡን አበልና ያዘጋጃችሁልን ምሳ በእውነት ታማኝ እንደሆናችሁ በጣም የሚያሳይ ነው። እናመሰግናለን ለማለት ያክል ነው። ምንም አይደል። ድንቅ አንጎል ነው ያለ። እዚህ ጋር አንድ ጥያቄ አለኝ። ከዚህ በፊት ደመቁ ታክሲ ብላችሁ ህዝብ ዘርፋችሁ ተሰውራችሁ፣ አሁን ደግሞ ነጠቁ ታክሲ ብላችሁ ህዝብ እየሰረፋችሁ ነው። እሱ ያለፈ ታሪካችን ነው። ለእናንተ ያለፈ ታሪክ ሊሆን ይችላል። ጥሪቱን የዘረፋችሁት ህዝብ ግን የማያልፍ ድህነት ውስጥ ገብቷል። ቆይ ምን አድርጉ ነው የምትለው? እኛ ማህበረሰባችን እናገልግል ብለን ነው እንጂ አውሮፓና አሜሪካ የዶሮ ታታ የገነጠሉ መኖር አቅቶን አይደለም። እሺ አሁንም ቢሆን ብሩን መልሱና ውጡ። ሳልገነጥልማ አልወጣም። አሁን ከዚህ ስራ ምን ያተረፍኩ ይመስላል? 4 የግል ጀትና 2 መርከብ ትልቅ ነገር ሆኖ ነው? ኧረ ትንሽ ነው። የህዝቡን አጥንት መች ጋጣችሁት? ቆይ ተበዳይ አካላት ቅሬታ ሲያቀርቡ ለምንድን ነው ወጣችሁ ምላሽ የማትሰጡት? ብሩን የሰበሰብኩት ከስንት ሰው ነው? ከ1 ሚሊዮን ሰው። የኢትዮጵያ ህዝብ ስንት ነው? 120 ሚሊዮን።
እና ለ1 ሚሊዮን ህዝብ ብዬ ነው 120 ሚሊዮን ፊቴን ማሰጣው? ሞኝ ነኝ? አምባሳደሮቻችን ትላልቅ አርቲስቶች ስለሆኑ ስለ ድርጅታችን እነሱ ማውራት ይችላሉ። አሃ እነሱን ከፊት አድርጋችሁ ነው እናንተ ኋላው ናችሁ የምትግጡት? ያው የሥራው ባህሪ ነው። ነገሩን እዚህ ጋር እንቋጨውና ዛሬ ለመጣችሁት ለሁላችሁም ጋዜጠኞች አንዳንድ መኪና እንዲሰጣችሁ ወስኛለሁ። yes እግረኛ መሆን መሮኝ ነበር። በጣም አመሰግናለሁ። እናንተ ከርሳማ ሀብታሞች ሁሉም ጋዜጠኛ ለሁሉ የሚያድር ይመስላችኋል። እንዳለካይ ሰውዬ እንዳለካይ ጋሼ ታዲያ መኪናውን መቼ ልውሰድ? ምናልባት የምጽአት ቀን ትወስዳለህ። ቀልድ አይጠገብም። ሲጀመር ስትዋሸኝ ይሄ መጀመሪያ አይደለም። ያንቺ ማን አየልሽ? እድሜ ልክሽን ስትዋሻ እንዴ ኖርሽው? አንተን ያናገረ የለም አፍህን ዝጋ። አረ ዝም በይ በእናትሽ እዛ። በቃ ዝም በል በእናትህ። እኔና እሷን የምናወራው አብጥብጠኝ። አረ ዝም በል ራስህ። እናንተ እያወራችሁ ሰው ዝም እንዲል ነው እንዴ የምትፈልጉት? እሺ ማታ የት ነበር? ከጓደኞቼ ጋር። እቺማ የተለመደች ሙዳችሁ ነች። ቺት ሳረጋቲ ለምንድን ነው አንተ ስራት የማይኖርህ? ይሄ ልጅ አሳርፈው። በቃ አትበጥብጠኝ። እኔና እሷን የምናወራው አይደል? ተወኝ በቃ። እሺ እኔ ምን አገባኝ? የራሳችሁ ጉዳይ። በነገራችን ላይ በጣም ልቆጣጠርሽ እያልከኝ ነው። ግንኙነታችንን ካልፈለግከው እኮ መቅረት ይችላል። ተገላገላ መጣሽበት እንጂ አልመጣብሽ። አንተ ልጅ ግን ለምንድን ነው አፍህን የማትዘጋው? ለቶኝ ቴዲ በቃ ነገርኩህ አይደል እንዴ? ላንተ ደውላለሁ። ተወኝ። ምናወራ ከሆነ ቦታ ቀይረን እናውራ። እሺ እናወራለን። ተረጋጊ። አዎ ቦታ ቀይረን ሻይ ቡና እያልን ብናወራ ነው የሚሻለው። ልክ ነህ። ምናወራው እኔና እሷ ነው። ላንተ ደውላለሁ አልኩህ አይደል? ነኝ። አሃ ወሬ ሰለቻችሁ? ተውት። ስንት በቋፍ ያለ ትዳር አለ። እሱን እጄ ይፈተፍታል። በዛውን ፍትፍቴ እንበላለሁ። አንተ ነህ ቀለም ቀቢው? አዎ ጋሼ። ችሎታ እንዴት ነው ታዲያ? በደንብ ትቀባለህ? ምንም እንዳያስቡ ጋሼ። እኔ ቀጥታ ከማዕፀን ወደ ቀለም ስራ ነው የገባሁት። ኢትዮጵያ ውስጥ ቀለም ያስጀመርኩት እኔ ነኝ ብል ማጋነን አይሆንም። መጀመር ትችላለህ። እሺ ጋሼ። በህግ አምላክ አቁምልኝ! አቁምልኝ! ናውጣ! ምንድን ያደረገው? ወደዱት አይደል? በጣም ነግሬዎታለሁ። ቀለም ቅቤ ኖርኩበት። እኔ ግርግዳውን ቀለም ቀባ አልኩኝ እንጂ አንተ ተቀባ ብያለሁ። አይ ጋሽ ቀለሙን እኮ ሳልቀባ የሙያ ስነ ምግባርም አይፈቅድም አይደል? የኖርንበት አሁን በቦክስ ደምን ሳልቀምሰው ቀጥ ብለው ወጣ። እሺ ሂሳቤን ስሩልኝ። አካውንትን ንገረኝ። 1000 ሞታ ጋሽ እንዳይሳሳቱ። እጆት ላይ ሰበብ ነው መሆን እኮ ስራው እንዳያመልጠኝ ብዬ ነው እንጂ ምንም ስለ ቀለም ቅብ የማውቀው ነገር የለም። ተመራቂ ተማሪዎች፣ ወላጆች እንዲሁም የዚህ የላስላስ ዩኒቨርሲቲ ትጉ መምህራን በእኔና በዩኒቨርሲቲ ስም እንኳን ለዛሬዋ ቀን አደረሳችሁ ላለሁ። እንግዲህ ላስላስ ዩኒቨርሲቲ ከተቋቋመበት ቀን ጀምሮ ለዚች ሀገር በምንም የማይተኩ እንቁ ልጆችን አበርክቷል። ለዚህ ደግሞ የትኛውም የመንግስትና የግል መስሪያ ቤቶች ምስክር ናችሁ። ታውቃላችሁ። በሙስናው ዘርፍ ብትሉ የዚህ ተቋም ተማሪ የነበሩ ልጆች ናቸው የተቆጣጠሩት። አክቲቪስት ገሌ በሉኝ የኛ ፍሬ ነው። ከኮንትሮባንድ አንስቶ በየክፍለ ከተማው ተሰግስገው ህዝብን የሚመዘብሩትን የፍትህ ስርዓቱን በገንዘብ የሚያዛቡትን ጨምሮ የዚህ ተቋም እንቁ ልጆች ናቸው። ለዚህ ደግሞ ታላቅ ክብር ይሰማናል። ለዚህ ስኬታችን የአንበሳውን ድርሻ የሚወስዱት ደግሞ ዩኒቨርሲቲያችን አጠገብ የሚገኙት መቃሚያ ቤትና ሺሻ ቤቶች ናቸው። ክበሩልን። እጅና ጓንት ሆነን ነው የምንሰራው። ይቅርታ ሄሎ። እሺ መጣሁ። እሺ በቀሉ ሺሻ ቤት ነች። እንግዳ መጥቷል እና ነው የምትለኝ። በሉ እናንተ ተመራረቁ። ተማሪዎች፣ መምህራን እዛው እንገናኝ። ተከፍሏል እንዳታስቡ። ሁነኛ ሰው ነው የመጣው። ተከፍሏል። ይቀመጣል።
የኔ ፍቅር የቤተሰቦቼን ድግስ እንዴት አየው? ይጣፍጣል ወይ? በጣም ቆንጆ ነው። በስመ አብ። በነገራችን ላይ መደገስ ግዴታ አይደል እንዴ? የፍርፍሩ ይሁን ችግር የለም። ብፌ ላይ ንፍሮ ወደ ለቅሶ እየገባህ ነው ነገሩ። ለአይነት እኮ ነው። አይንሽ ፍሰስ። ምን ነው እሱን ካልተመቸከው ቦሎቄ አለለ በደንብ ተዘብዝቦ ነው የተሰራው። ቦሎቄው በጣም ቆንጆ አይቼዋለሁ። በጣም ቆንጆ በስመ አብ። በተለይ ባይሰሩት ፈጣሪው እንዴ ዛሬ ጠብቀኝ፣ አንተ ጠብቀኝ እንጂ የዚህ ቤት ምግብ ካልሆነ አብሽ ይምጣል እንዴ? አብሽ እኮ አለ። ጭራሽ ብፌ ላይ አብሽ ሆዳችንን ለስለስ ያደርገዋል። እውነት በእውነት ይምጣ አይደል? አይ በፈጠረሽ። እሺ ብላ ብላ ብላ። ምን ነው አናስገባም ሲሉኝ በዛው በቀረው። ምን አልከኝ? በጣም ለሰለሰ የኔ እናት የተባረከ ቤተሰብ። ያዙ ምንድን ነው? ዲዘርት ነው። ዲዘርት ነው። ያዝ። በሶ ጭብጥ ነው ዲዘርቱ። ምን ነው አልተመቸም ጭብጡ? ወይስ በጥብጥ እናርግ? ጭራሽ ህይወቴን ጨብጠሽ ልትበጠብጪው። አምላኬ ምን ውስጥ ነው የከተትከኝ? እንግዲህ ዛሬ ችሎቱ የተቀጠረው በግራ ቀኝ ያሉት ወንድማማቾች የእናታቸው ውርስ የሆነውን ዳቦ ተስማምተው ባለመካፈላቸው በህጋዊ መንገድ እንዲካፈሉ የተሰየመ ችሎት ነው። አሁንም ቢሆን ፍርድ ቤቱ እንድትስማሙ ነው የሚጠይቃችሁ። በፍጹም አልስማማም። እኔ ከሱ ጋር ይህንን ውርስ ከምካፈል እሱም እኔም ሳንበላው መንገደኛ ቢበለው ይሻላል። ከሱ ጋር ከምስማማ ከሴጣን ጋር ገባል ብሆን ይሻለኛል። ታው ተስማሙ። እሱ ይችን ውርስ ከሚበላት እኔ አጥቼው ጎዳና ልውደቅ። እንደሱ ይሻላል ብላችሁ ነው? ተስማሙ። አዎ ይሻላል። ባልበላውም ጭሬ ገፋዋለሁ እንጂ እችን ውርስማ አይበላትም። አልበላውም አይበላትም። ታው ተስማሙ። የአንድ እናት ልጆች ናችሁ። የአንድ እናት ልጆች ናችሁ። ተስማሙ። መንገደኛ ከሚበላው ተስማሙ። ውሳኔ ዳባችሁን በፍትሃዊ መንገድ መንገደኛ በልቶታል። ፋይሉ ተዘግቷል። ይግባኝ ማለት ጥቅም የለውም። ወደ መዝገብ ቤት ይመለስ። እናመሰግናለን ክቡር ዳኛ። ፍትህን ዛሬ አየዋት በእግሯ ቆማ። እናመሰግናለን ክቡር። የበሉ ፍቅር ነገሩን የማላውቅ መስሎ ለመደበቅ እንዳትሞክር። ሳትዋሽ ንገረኝ። ገነት ማናት? ገነትማ ያው ስንሞት የምንሄድባት ናታ። ነው በቃ ለኔም ቦታ ያዝልኝ። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። አንተ ምን እያደረክ ነው? ራሴ ላጠፋ እና ትንሽ ገመዷ አልቀጠነች? ከኔ አንገት ቢያንስ ይወፍራል። ለመሆኑ ምግብ በልተሃል? ወደ ሞት እየሄድኩ ለምንድን ነው የምበላው? ቤተሰቦቼ በአሟሟት መሸማቀቃቸው ሳያንስ ሬሳ ቀሎ ከሚሳቀቁ ትንሽ ብትበላ ይሻላል። ምንም ቢሆን እኮ ሬሳ ከበድ ሲል ነው ጥሩ። አይዞህ በልተህ ትመለሳለህ። ማንም አይነካብህም። ቆንጆ ቤት አለ። እዚህ አይነት ቆንጆ ቤት ሲኖር መኖር ያጓጓል። ሰውዬ አጓጉቶ ከመሞቴ እንዳታሰናክለኝ። የጠየከኝን ነው የመለስኩት። ህይወት በጣም ውድ ነች። ያላያቸው ብዙ የሚያጓጉ ነገሮች አሉ። እንደውም ቢዝነስ ካርዳቸውን ልስጥ። ይህንን ዓለሜን ሳላይ ላልፍ ነበር። እውነትም ህይወት ውድ ናት። ልጅህን ብቻ ነው በስስት የምታየው? የኔ ስስት
ነይ